ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። ብዙዎቻችን እንደውም በመሰልቸት ደረጃ የምንሰማው ነገር አለ፣ ጎል ማስቀመጥ። በተለይ አዲስ ዓመት ሲመጣ፣ አዲስ ሲዝን ሲመጣ፣ የሆነ ያለንበት ላይፍ ስታይል አልመቸን ሲለን የሆነ ጎል ማስቀመጥ አለብን፣ ግብ ማስቀመጥ አለብን፣ ፐርፐዝ ማስቀመጥ አለብን ብለን እናስባለን። ዳት ኢዝ ግሬት። ሰው ጎል ማስቀመጥ ወይም ፐርፐዝ እንዲኖረን ማስቻል ላይፋችን ዓላማ ባለው መንገድ እንድንኖር የሚያስችለን እና ሞር አእምሯችን እርካታ እንዲሰሙ የሚያደርግ ነገር ነው። ብዙ ጊዜ ግን ይሄ የምናስቀምጠው ግብ የምናስቀምጠው ጎል ምንድነው? አብዛኛው ጊዜ አናሳካውም፣ ሆነ አናረገውም። ምንድነው? አንድ ነገር ስለጎደለ ነው። እሱ ምን ይባላል? ሲስተም። በዛሬ ቆይታችን ሲስተም ምንድነው፣ አንድን የምንፈልገውን ጎል ወይም ዓላማ ለማሳካት ሲስተምን እንዴት ቢውልድ እናደርጋለን። ባለፉት 4-5 ዓመታት ላይ በጣም ኢንቴንሽናል ሁኜ ቢውልድ አፕ ከማደርጋቸው ነገሮች መካከል ጎል ማስቀመጥ፣ እሱን ጎል ለማሳካት ደግሞ ሲስተም ቢውልድ ማድረግ አለብን የሚለውን ነገር መከተል። ኤክስፔሪንስ ያደረግኩት የተገበርኩት አሁን ላይ አፕላይ እያደረግኩት ያለው በየዓመቱ አፕዴት የማደርገው አንድን የምፈልገውን ነገር ለማሳካት የምጠቀምበት ሲስተም ይባላል። ሲስተም እንግዲህ ኢት ኢዝ አ ፓተርን፣ ኢት ኢዝ አ ዌይ፣ ኢት ኢዝ ምንድነው ዳይሬክሽን ፎር አቺቪንግ ዳት ጎል ዳት ፐርፐዝ ማለት ነው። ስለዚህ ምክንያቱም ያን የምንፈልገው ምን እንደሆነ ማሳካት የምንፈልገው ነገር ምን እንደሆነ እናውቃለን። ነገር ግን እንዴት ማሳካት አለብን፣ በምን መንገድ ተከትለን ያን ነገር ማሳካት አለብን የሚለውን ነገር ይመልስልን ሲስተም ተብሎ ይጠራል። ሲስተም ኖርማሊ መኖር፣ ያንን ነገር ኦልሬዲ ፕራክቲስ ማድረግ፣ ያንን ነገር መለማመድ ማለት ነው። ታዲያ እኔ ባለፉት 4-5 ዓመታት ስፔሻሊ ደግሞ ባለፉት 2 ዓመታት ላይ ሞር ኢንቴንሽናል ሞር ምንድነው ፐርፐዝ ድሪቭን ኦሪየንትድ ሁኜ እየተከተልኳቸው ያለ አሁን ላይም አፕላይ እያደረኳቸው ያለሁት ዛሬ አካፍላችኋለሁ። 4 ወሳኝ ሲስተሞችን አካፍላችኋለሁ። የትኛውም አይነት ሰው በሚኖርበት ላይፍ ስታይል፣ ለምሳሌ ባለትዳር ከሆነ ትዳሩ የሚመራበት መንገድ፣ ቢዝነስ ቢልድ አፕ ያደረገ ካለ ወይም ቢዝነስ ራን የሚያደርግ ከሆነ ያንን ራን የሚያደርግበት፣ ወይም ኤኒ ፐርሰን እንግዲህ ላይፍን የሚመራበት የራሱ የሆነ ሲስተም አለው። እኔ ሼር ላደርጋችሁ የምፈልጋቸው ዛሬ ግን ኦልሬዲ ኤክስፔሪንስ ያደረግኳቸው ነገሮች ናቸው። ፈርስት ሲስተም ቢውልድ ያደረግኩት ለምሳሌ ከጤና ጋር የተያያዘ ሊሆን ይችላል፣ ከፋይናንሽል ኢሹ ጋር፣ ከሪሌሽንሽፕ ሊሆን ይችላል፣ ከስፒሪቹዋሊ ከሁሉም ጋር ማያያዝ እንችላለን ማለት ነው። የመጀመሪያው ሲስተም ምን ተብሎ ይጠራል? ዌክ አፕ ኢርሊ ኢን ዘ ሞርኒንግ ወይም ደግሞ በጠዋት መነሳት። ይሄ ቃል በጠዋት ተነሳ ምናምን የሚባል ነገር አለ፣ ግን ባይ ዘ ወይ ዲስ ኢዝ መኖር ነው። ራሱን የምናሳካው ነገር ሳይሆን ሁሌ ይህንን ነገር መኖር፣ ሁሌም በተመሳሳይ ሰዓት መነሳት። ቤስት ሪኮመንድድ በሪሰርችም በሳይንስም ደረጃ የተገኘው ከ11 ሰዓት እስከ 12 ሰዓት ባለው ውስጥ መነሳት ሞር ውሏችንን በበለጠ ነቃ ብለን እንድንውል እና ስራችን በሚገባ እንድንሰራ ያደርገናል። ይህ በጠዋት መነሳት አስቀድመን ዋና ስራችን ከመጀመራችን በፊት 2 እና ከዛ በላይ ሰዓታት ክፍተት እንዲፈጠሩ ማድረግ ነው። ይህም የተለያዩ ስራዎችን ለምሳሌ ኤክሰርሳይዝ መስራት ካለብንም፣ ማንበብ ካለብንም፣ ጸሎት ማድረግ ካለብንም፣ ብዙ ነገሮችን ምግብ መስራት ካለብን እነሱን ነገሮች ለመስራት በጠዋት መነሳት እጅግ በጣም ወሳኝ ነገር ነው። ስለዚህ ሁሌም ሬጉላር አእምሯችን እንግዲህ አንድ ነገር በተደጋገመ ቁጥር ምንድነው፣ አሁን ለምሳሌ አንድ ሰው ሁሌም 12 ሰዓት የሚነሳ ከሆነ አእምሮ አላርም ቀጠረም አልቀጠረም 12 ሰዓት ላይ ይነሳል። ስለዚህ አንደኛው ሲስተም የምፈልገውን ጎል ለማሳካት የምፈልግ ከሆነ we have to wake up early in the morning። ስለዚህ አንድ ኤክስፔሪየንስ ያደረኩት ባለፉት 5-4 ዓመታት ላይ በጠዋት መነሳት። ስለዚህ የመጀመሪያው ሲስተም የምፈልገውን ጎል ለማሳካት የምንፈልግ ከሆነ we have to wake up early in the morning። ነምበር 2 ሁለተኛውና ሌላኛው ሪዲንግ ተብሎ ይጠራል። ብዙ ስለ ሪዲንግ በዚህ ቪዲዮ ወይም ደግሞ በተለያዩ ቪዲዮዎች ላይ ሳወራ ነበረ። እንግዲህ አእምሯችንን በጣም ሼፕ ከሚያደርጉ ላይፋችንን ሞር ዳይሬክሽን እንዲሰጡን ከሚያደርጉ ወይም ደግሞ የምንፈልገውን ነገር አክቲቭ እንድናደርግ ጋይድ ከሚያደርጉ ነገሮች መካከል ሪዲንግ ወይም ደግሞ ማንበብ ነው። አትሊስት ለ30 ደቂቃ አትሊስት ለ20 ደቂቃ ፎር ሚ ላለፉት 3-4 ዓመታት 1 ሰዓት እና ከዛ በላይ ኤቭሪ ሲንግል ዴይ የሚሆን አጋጣሚ ካልተፈጠረ በስተቀር አነባለሁ። በጣም እጅግ በጣም ብዙ ነገሮች አሉ። አሁን ላይ ዲጂታል ወይም ደግሞ ይሄ ስልክ ምናምን ስለመጣ በነዛ ነገር ማንበብ አይዞ የአእምሯችን ላይ የመቀመጥ እድሉ በጣም ዝቅተኛ ነው። ሃርድ ወረቀቶችን ማንበብ ወይም መጽሐፎችን ማንበብ አእምሯችን ላይ የመቀመጥ እድሉ በጣም ከፍተኛ ነው። በሳይንስ ሲጠና በሶፍት ኮፒ ማንበብ እና በሃርድ ኮፒ ማንበብ የበለጠ በቀላሉ ለማስታወስ ያንን ነገር እንደሚረዳን ሳይንስ ይጠቁመናል። ኤቭሪ ሲንግል ዴይ ለምሳሌ ስለ ፋይናንስ ሊሆን ይችላል፣ ስለ ቢዝነስ እንዴት ቢልድ አፕ ማድረግ እንዳለብን፣ ሪሌሽንሺፕ እንዴት ግሮዝ ማድረግ እንዳለብን፣ ኢቭን ትዳራችን እንዴት ማሳደግ እንዳለብን
የሚጠቁሙ እጅግ ድንቅ መጽሐፎች አሉ። ስለዚህ እነዚህን ብናነብ ሞር ሪፍሬሽ እየሆን ሞር እያንዳንዱ ቀን ሞር ኢንቴንሽናል በሆነ መንገድ ለመኖርና የምንፈልገውን ጎል ኦር ታርጌት አቺቭ ለማድረግ ዊ ሃቭ ቱ ሪድ ኤቭሪ ሲንግል ዴይ። ለምሳሌ በጣም ቢዚ የምንባል አይነት ሰው ብንሆን እንኳን በጠዋት ቢያንስ 20 ደቂቃ ወይም 30 ደቂቃ ኦር ደግሞ አፍተር ቢፎር ስሊፕ ምንድነው ከመተኛታችን በፊት 10 ደቂቃ ለ20 ደቂቃ ብናነብ ሻርፕ አእምሯችንን በጣም ሻርፕ ሪፍሬሽ ሞር ኢነርጂቲክ እንዲሆን የሚያደርግ ወሳኝ ነው። ስለዚህ ሁለተኛው ሲስተም we have to read at least for 30 minutes every single day ነው ማለት ነው። ስለዚህ ይህን ብናደርግ ሞር የተሻለ እንሆናለን ነው። ነምበር 3 ሶስተኛው እጅግ በጣም አስፈላጊ ኤክሰርሳይዝ ደግሞ ሌላኛው ነው። ያ ማለት ሁሌም እንቅስቃሴ ማድረግ ማለት ነው። እንቅስቃሴ ላይ እጅግ በጣም አይነት ብዙ እንቅስቃሴ አለ። ለምሳሌ አንዳንድ ሰው መሮጥን ይመርጣል፣ አንዳንድ ሰው ዮጋን ይመርጣል፣ አንዳንድ ሰው ጂም አለ። ፎር ሚ ወይም እንደኔ አይነት ፐርሰናሊቲ ያለው ጂም ኢትስ ቤተር። እንግዲህ ሳይንስን መሰረት አድርጎ በሳምንት ከ3 እስከ 4 ቀን አንዱ ሴሽን 1 ሰዓት ከ1 ሰዓት ተኩል ብንሰራ ሞር ምንድነው ስራችን ስንሰራ ሞር ምንድነው አክቲቭ እንድንሆን ሞር ኢነርጂቲክ እንድንሆን ሞር ምንድነው ክሪቲካል ቲንኪንጋችን ራሱ እንዲሻሻል ያደርጋል። ባይዞ ኤክሰርሳይዝ መስራት ስለተባወጥ ኦንሊ መስላችን ቢውልድ አፕ ማድረግ አለ ብቻ አይደለም። ኢት ኢዝ ቲንኪንጋችን አስተሳሰባችንን በደንብ ሻርፐን የሚያደርግ ነገር ነው። ፎር ሚ ሌላኛው ፐርፐዝ ሞር ፐርሰንስ እንደሆነ ወይም ደግሞ መገኘትን ማስተዋልን ከሚሰጠኝ ነገር መካከል ኤክሰርሳይዝ ሰራ በጣም ይደክማል። ስለዚህ ያ ድካም ደግሞ የሚፈልግ ነገር ነው። ሞር እንድትነቃ ሞር ለነገሮች ኢንቴንሽናል እንድትሆን የሚያደርግ ነገር ነው። ስለዚህ ሶስተኛው ከሪዲንግ ቀጥሎ ሞር የምንፈልገውን ነገር አክቲቭ ለማድረግ ከሚጠቅሙ ነገሮች መካከል we have to do exercises at least 3 times a week ብንሰራ በጣም ወሳኝ ነገር ነው። ኢቭን ለምሳሌ በጣም ቢዚ የምንባል አይነት ሰዎች ከሆንም ራሱ ቤት ውስጥ መስራት እንችላለን። ኦር በጣም ኢሊ ወካፕ የምናደርግ ከሆነ ደግሞ ብዙ ሰዓታት ስለሚኖር ኤክሰርሳይዝ መስራት እንችላለን። ኢቭን እንደውም አንዳንድ ደግሞ ከስራ መልስም ማታ ላይ ወክ ኦር ራን ማድረግም በጣም ሃይሊ ሪኮመንድ ይደረጋል። እኛ ሀገር ጋር ብዙ አይደለም እንጂ። ስለዚህ በእነዚህ መንገድ ብናደርግ የምንፈልገውን ነገር ለማሳካት ዳይሬክሽን ይሰጠናል። ራይት ዳይሬክሽን ይሰጠናል። ስለዚህ ሶስተኛው ሲስተም ኤክሰርሳይዝ። እንግዲህ ሕክምና ቦታ ብንሄድ አሁን ምን ያህል ለሕክምና ወጪ እንደምናወጣ ምን ያህል ኮስቲቭ እንደሆነ ማየት ይቻላል። ነገር ግን እነዚህን በመስራት ብቻ ምን ያህል ነገሮችን መቀነስ እንደምንችል ጥያቄ የለውም። ስለዚህ ኤክሰርሳይዝ። ነምበር 4 አራተኛው የመጨረሻው። ስለዚህ ምን አደረግ? የመጀመሪያው ዌክ አፕ ኢን ዘ ሞርኒንግ አደረግን ወይም ደግሞ በጠዋት ተነሳን። ሁለተኛው ሪድ አደረግን ወይም አነበብን። ሶስተኛውና ሌላኛው ደግሞ ኤክሰርሳይዝ ወይም ደግሞ ስፖርት ሰራን። አራተኛው ምን ይሆናል ታዲያ? that is start the daily tasks። ስለዚህ የመጀመሪያውን የጠዋት ስራውን ምንድነው መጀመር መስራት። ይሄ ምንድነው ለምሳሌ ራንደምሊ ሳይሆን ጀስት ከመጀመሪያው ከሞርኒንግ ጀምሮ እንግዲህ መጣል። ስለዚህ ይሄንን ደግሞ ወሳኙና እንግዲህ ለምንድነው ገበያችንን የምናገኝበት በስራችን ስለሆነ ሞር ኢንቴንሽናል ሆነን የመጀመሪያውን ስራ መስራት በጣም አስፈላጊ ነው። ስንሰራ ሞር ኢንቴንሽናል ሞር ኢነርጂቲክ ሞር ምንድነው ስማይል በሆነ አይነት መንገድ እንድንሰራ ስለሚያግዘን ይሄኛው በጣም ወሳኝ ነው። ስለዚህ እነዚህ አራቱ ሲስተሞች እኔ አሁን ላይ እየተጠቀምኳቸው ያሏቸው ሌላውን ሰውን 100% ቢሰራቸው ቢጠቀማቸው ሪኮመንድ የማደርገው የነበረኝን ፐርሰናሊቲ ወይም የነበረኝን ላይፍ አብሶሉትሊ የቀየረ ቼንጅ ያደረገ አሁን ላይ ያለኝ ፐርሰናሊቲ መንገድ እየሰጠኝ ነው ማለት ነው። ሜቢ አንዳንድ ሰው ምንድነው አሁን እንዳንጠቀም የሚያደርገን አንዳንዴ ራሳችንን ከሌላ ሰው ጋር ኮምፔር እናደርጋለን። ኮምፓሪዥን ወይም ደግሞ ራስን ከሌላ ሰው ጋር ማነጻጸር ፖዚቲቭ በሆነ መንገድ ከሆነ ጥሩ። ነገር ግን ራሳችንን ቤዚካሊ ማነጻጸር ያለብን ከፕሪቪየስ ላይፋችን። እኔ ከዛሬ ዓመት በፊት ምን አይነት ሰው ነበር፣ ከዛሬ 2 ዓመት ከዛሬ 3 ዓመት በፊት ምን አይነት ነበር፣ ያንን ቼንጅ ነው። ስለዚህ እነዚህ ኦቨር ታይም በምንደጋገሙባቸው ጊዜ ውጤታቸው እጅግ አስደናቂ ነው ማለት ነው። ስለዚህ apply this systems and change your life። በሚቀጥለው ደግሞ ስለ ኮምፓሪዥን ወይም ራስን ማወዳደር በሚል ርዕስ ላይ ይዤላችሁ እመጣለሁ። ምን አይነት ጥቅም አለው፣ ምን አይነት ጉዳት አለው። ጊዜያችሁን ሰጣችሁ ስላያችሁን ስለተመለከታችሁን ከልብ እናመሰግናለን።